ወሬን ነው ቁርስ ልበላ እየሄድኩኝ ምንድነው የምበላው እኔም ልምጣ ወክ ነው ትበላለህ ምን አለበት ግን አንድ ወንድም አይደለው እንዴ እጅ ላይ ያለውን ተካፍለን ብንበላ እጄ ላይ ያለው አፈርድሜ ነው አፈርድሜ ትበላለህ እኔ እኮ ትንሽ መሸት ይበል ብዬ ነው እንጂ ማጅራትን መምታት አቅቶኝ አይደለም እሺ በቀንም አልሰማም እሺ እኔ ማናተን በድንጋይ ነው አምል አንተ ምን ነው እንደዚህ አፍን ከፈትከ ምንድነው ምን ስለሆንከ ዘንበል ይቅርታ ካቋረጥኳችሁ እዚህ ሰፈር ነው አረ ምንም ችግር የለም ካቆምንበት እንቀጥላለን ምን ባክሽ እዚህ ጭቃ ላይ እየተንደባለለ ሳራግፍለት ነው የደረችው እኔ ደግሞ ላራግፈው ስል ነው የደረሽው አይ አዲስ ተከራይ ስለሆንኩኝ ሰፈሩን አላውቀውም ሱቄቱ ጋር እንዳለ እንድታሳዩኝ ነበር ታዲያ ምን ችግር አለ ጎረምሳው ገዝቶልሽ ይመጣላ አቡሽዬ እዛ ጋር ሱቅ አለሽ እዛ ጋር ደግሞ ድንጋይ አለ እንዲጫንበት ትፈልጋለህ አይ የምገዛው ለሴት የሚሆን ነገር ነው እንደዛማ ከሆነ እሱ ይሄድልሽ ለክቶ ያመጣልሻል ይኸውልሽ የኔ ቆንጆ አንድ ምክር ልምከርሽ እዚህ አካባቢ ብቻሽን ባትንቀሳቀሽ ጥሩ ነው ማጅራት መጪዎች አሉ ምናልባት አንዱ ከፊት ለፊትሽ ሹራብ ለብሶ ቆሞም ሊሆን ይችላል ማን ያውቃል ምናልባት በ50 አመቱ ከአባቱ ጋር የሚኖር ሸካራም ሽማግሌ ከፊትሽ ቆሞ ሊሆን ይችላል ለማንኛውም ወርቁ ይባላለሁ ጩቢኒ ብለሽ ከጠራሽኝ ልዞር ይችላልው እሱ ደግሞ አቡ ይባላል ለባሌ ካልሽው ሊዞር ይችላል እሺ እኔ ደግሞ ሜሮን ይባላለሁ ሜሪ ብላችሁ ከጠራችሁኝ ዞራለሁ ዋው ሜሪ ኩሪ በጣም ደስ የሚል ስም ነው ያለሽ እኔ ግን እንደ ሐሳብ ሜሪ ብዬ ከምጠራሽ ማሬ ብዬ ብጠራሽ በጣም ደስ ይለኛል ባረቂያት